እንደቀር ደሞ አባቷ ሞተ ብለን ቆማለ። አባቷ ሞተ። ሰላም እንዴት ናችሁ? ዛሬ ህይወቴን ሊቀየርልኝ የሚችል አንድ ሐሳብ አስቤያለሁ። ሐሳቡም የሚሆነው ራሴን ሙሉ ለሙሉ ወደማዬ ቀይሬ ከአባዬ የሚያስፈልገኝን ነገሮች እንጠይቅበታለን ማለት ነው። አረ ታንተ ልጅ ይሄ ነገር ግን ይሆነ? አረ ይሳካል እማዬ መኝኝ እንዴ። ይሄ እኮ ቀላል ነገር እኮ ነው። አንቺ ብቻ እሺ በይኝ፣ እኔ ፊክስ አደርገዋለሁ። ይቅና እንግዲህ ሌላ ምን እላለሁ? ሰላም እንዴት ናችሁ? ምን ባኮተን እንደው አንድ ሐሳብ ሲያሳስበኝ ነው ያለው። እንደው ቀኑን ሙሉ እንዲሁ ሲያሳስበኝ ነው ያለው። ይገርሞታል። ምንድነው ቆይ የሚያሳስብሽ አንቺ? ነጋ ጠባ ሁል ጊዜ ማሰብ። እንደው በዚህ ልጅ ጉዳይ ነው፣ በልጃችን ጉዳይ። ምን ሆንኩ ነው ደግሞ የሚለው እሱ? በጣም እያሳዘነኝ መጣ ብታዩ። ቀኑን ሙሉ እዚህ ቤት ነው ቁጭ ብሎ የሚውለው፣ ወይ ስራ የለው ወይ ምን የለው። ታው በኋላ ግን አንድ ነገር ሆኖ ከምናዝን የሆነ ነገር አድርገን እንደው ነፍሳችንን ብትረካ ይሻላል። ካልሆነም ደግሞ ከዛ ከጓደኞቹ ተበዳድረህ ምናምን አንድ መኪና አነስተኛ መኪና ብገዛለት እየተንቀሳቀሰ ስራ ይሰራል። መኪና ለሱ ሌላም ደግሞ እንትኑን ይስጡት። ይሄ ምንድነው? ወርቆትን ይስጡት። ልስጠው ወርቁን? ምንም የለንም በርግጥ ግን ወርቋን ቢያንስ በቃ ወርቁን ይስጡት። በቃ ይስጡት። ምን ነው አንቺ ግን ዝም ብለሽ ለሱ ብቻ ተቆረቆርሽ? እኔ ባለፈው ስጭኝ ያልኩሽን ነገር እንዴት አደረግሽ? አረ በቃ እሱን ነው ከሰርቼ ነበር። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው እንዴ? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ ነው እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ በእናትህ። አንቺ በጣም ያበደሽ እንዴ? የቱርክ እኮ ነው። አይውም እንዴ? ሰንደሉ ነው የቱርክ። ምን ሰንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል። በልኛውን ሳናይ ሰንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ምንድነው ሰንደል? ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእህቱ ደግሞ ሲንደሬላ እኮ ነው። አንተ ስለምንድነው የሚያወራኝ ልጅ? አንተ እኔ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ውስጥ ገላን ታጠብኝ፣ ከዛ አስገባሁትኝና ሻወሩ ሰድብኝ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብዬ ሰጠሁት። ሄሎ አላ ነው ዋጆሮ እስገባ እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ፣ ሳልቫጅ ልክ ነሽ። አሽሙረኛው ነው ያት አሉት። ኧረ እባክህ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ የጠሯት እንደነበር ታውቃለህ? መዓዛ። አንተ ስለዚህ አትወራ፣ የምትጨርሰውን ነገር ከኔ ጋር ጨርስ። ስለዚህ ስለ ጫማሽ እንዳላወራ እንዳታናሽ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ። አውራ የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬጣት ቢባል ነው ረስ የሚል የረገጠው እኮ ነው የሚሸተው በባዶ እግር ይርገዝና ሸቴ እንዳልኩ ነው። ምንም አዲስ ነገር የለም። ምንም በቃ አባቴ ሞተ፣ አንተም ጠፋ። በቃ ምንም በቃ ሁሉም ነገር ያስጠላል። ዝም በል። በአንተ ምክንያት ነው። እሺ ቢያንስ መተው እንኳን ብትጠይቀኝ ሁሉም ነገር ይስተካከል ነበር። አይዞሽ አትበለኝ። ምን ይመጣ? ዝም በል። ለማንኛውም በቃ ቤት ና ቶሎ። እሺ በኋላ እንደቀር ደግሞ አባቷ ሞተ ብለን ቆማለ። አባቷ ሞተ ምን? እሺ የት ላርግ? የኔ ነህ ቤቢ እኮ ብለሽኝ አታውቂም። ለውጥ እኔም ቤቢ በባል አማርኛ ቤቢ ነህ እንዴ? አንዴች የምታህል ሰው ቤቢ ነክ ቤቢ መልክ ማዘር ላግዞታ ደሞ ምን ይመጣችሁ? ሌባ አቦ ማዘር ላግዞት ባልኩት ይዱ አቦ ያጋ ያለ ማሰት ያለው አረው ገንደለኝ። እዚህ ጋር እንዳለ አይደለ? ከአንድ ላይ አንድ ነው የምትቀንሰው። ከነበረ አንድ ላይ አንድ ነው የምትቀንሰው። ስንት ነው የሚመጣው? አንድ። አንተ ያማል እንዴ? አንድ አለ። ከአንድ ላይ አንድ ቀንስ። ስንት ነው የሚመጣው? አንድ። እሺ ቆይ ለመጨረሻ ጊዜ ነው ማስረድ። እሺ ይኸውልህ ይሄ ሳምቡሳ አለ። ይሄን ሳምቡሳ ነው አየው
ይሄን በላሁት። አንድ ነበር፣ አንድ ሳምቡሳ ነበር በላሁት። አሁን ምን ቀረ? ዘይት ይቀራላስ። ሲስተር ተረኛ አስገቢልኝ። ሰላም ዶክተር ጣም ይባላለሁ። ሄይ እኔ ምን አገባኝ ስላንተ ማለት እኔ ምልህ አንተ ነህ ዶክተሩ? አዎ እኔ ነኝ። ማለት ሌላ ሰው የለም? የለም። ምን ነው? ሆዴን በጣም ነው የሚቆርጠኝ እና አሁን ነው የሚርበኝ። ፈሴም ትንሽ በጣም ይሸታል። አይ የሰው ልጅ ውስጥሽ ገምቶ ከላይ የምታሳዩ ገጸ ባህሪ ሌላ። ምን አልከኝ? እዚሁ ነው። የውሃ ሽንትና ሰገራ ይዘሽልኝ ትመጫለሽ። ሄሎ ያው ዶክተር። እንዴ ምንድነው ይሄ ሁሉ? እንዴ ዶክተርዬ ሰገራ አላልከኝም? ሰገራ ብልሽ ታዲያ ይሄ ሁሉ ምን ያደርጋል? የምትወስደውን ውሰድና የተረፈውን ለሌላ ሰው ተጠቀማ። ካልሆነም አንደኛውን ብላው አንደኛውን ደግሞ ቃምበት። አንቺ ልቅ አደራ በእናትህ አቡ ጭራሽ አላለቅስም። አንድ የሀዘን ምልክት አላሳየም። አንተ እንደለመድከው ሁሌ በእናትህ አላለቅስም አልኳችሁ። አንዴ በቃ ባለፈው ድንገታዊ ተፈጠረ። በቃ አሁን የሰበሰብነውን ብር ሰተን ቶሎ ነው አጥታ መውጣት ነው ያለብን። በቃ እሱ ነው እንፈልግ። እንዴት ዋላችሁ? ደህና ዋላችሁ? ደህና ዋላችሁ? አይ ወይ ወንድም አስልዬ አስልቻ አስኑካ እንዴት ተለያየን ማለት ነው? እኔ ጌታ እንዴት ተለያየን? ወይ ኧረ አልልም። ምኑን ዝም አልኩት? አብሮ አደግ አምልጦ አይ ወይ የኔ ጌታ ለምን ያለው እባክህ ና እንጂ አስልዬ ልትሄድብኝ ነው። ኧረ አታምልጥብኝ። ኧረ ምኑን ተዋረድን እኮ የተዋረድነው ሲሞት እኔ አልቻልኩም። ወይኔ አስልዬ ወይኔ አስልዬ አይ ኧረ ተውስ ምኑን ተነሳሁት? የካለ ነቃ እሱ ካልነቃን የመንቃቴን እንጃ። ኧረ ምኑን ያዛችሁኝ? የት ነው ያለው? ተቆለፈ። እኔም ቆለፍ ብዬ ልቀራ። እኔም ልቆለፍ። እኔም ሰላም ነው። እንዴት ነው? ምን ልታዘዝ? ምን ታመጭልኛለሽ መሰለሽ? ይቅርታ ጋር ግን ስምሽ ማን ነው? ስሜ እዚህ ጋር ኢቫና። የዚህኛውስ? መርዞ እቺ አይጥ ማምለጥ የለባትም። በዛ ጋር አሉ አሰለም። ታዲዮስ በዚህ ጋር አሉ አሰለም። ዛሬማ እንገላታለን። ዝቅ በል መርዞ። ወይኔ መርዞ ገባች። ታዲዮስ አልጋ ስር ገባች። አላወኩም እኮ መርዞ። ኧረ እኔ መርዞ አውቄ አይደለም እኮ። እቺ ሴትዮ መተት ጀመረች። ምንድነው ይሄ? አባ ኢሳ በረከቴን የምትበይው አንቺ ነሽ። አንቺ መተት ጀመርሽ? ጋሼ ምንድነው ይሄ? ምንድነው ይሄ? እንቁላልና ብር ምንድነው? አረ እንደሚያስቡት አይደለም፣ ተረጋጉ። ይሄ እንቁላል ምንድነው? አረ እንደዛ አይደለም ጋሼ። መተት ጀመርሽ? በረከቴን የምትበይው አንቺ ነሽ። መስማት ከፈለጉን የምን አገባኝ? ንገረኛው። ያው የእርሶን እንትን ያውቃሉ። እንቁላሉን ያው ከሌላ ሰው ጋር ስተኛ ስማግጥ ለምልክት ብዬ የማስቀምጠው። ለምን እኔ ደከምኩብሽ አይደል? ለነገሩ ችግር የለውም። በ20 ዓመት የትዳር ቆይታ ሁለቴ መማገጥ ምንም ማለት አይደለም። ችግር የለውም የኔ ሚስት፣ እረዳሻለሁ። እሺ ያው ለብር ምንድነው? ብሩ ደግሞ እንቁላሎቹ ደርዘን ሲሆኑ አውጥቼ እየሸጥኳቸው የተጠራቀመ ብር ነው።
እንደም ንግድ ፍቃድ ሲቀር ምናምን ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ። ናርሲሲስት ነኝ ልሳቅልኝ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። አስተካክልልህ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው። እኛ እንድትለወጥ ብለን ነው እንጂ ስማ አሽግልሃለሁ። እሺ አስተካክላለሁ አለቃ። እንደዚህ የሚባል ነገር የለም። ስማ አስተካክላለሁ። ደግሞ እንዳትረሳ። ምኑ ቅባት እኮ አልቀባኝ ያ በ3 ሺህ ብር ደሞዝ ማስተማር መጣብን በእናትህ Good morning student. Good morning teacher. Okay listen ልጅ ለምንድን ነው good morning teacher የማትለኝ? ንቃት ነው ተንበርከክ። ተንበርከክ ያለው ዶሚና ላፋስ ልጅ ጋር ያማረረ ሰው ነው ንፍጣ እዚህ ጋር እስከ ዛሬ የተማርነውን ትምህርት እናካክሰዋለን። በጣም ብዙ ስህተቶችን ተምረናል። ለምሳሌ ቁጥር 1 ስህተታችን ባቄላ ስጋን ይተካል የሚለው ትምህርት ፈጽሞ ስህተት ነው። ዝም በል እባክህ ንፍጣም። ይሻል ለምሳሌ እኔ ሽሮ በልቼ ነው የመጣሁት ቁርስ እና ስጋ ነው የበላሁት፣ ሽሮ ነው የበላሁት። እንደሱ ኳር ነው ሚኒራል 4 ነጥብ ሚኒራል አትበል ጋልቱ። እንደዛ ነው በቃ እንደዛ ነው ትምህርት ነው። እንደዛ ከሆነ ለምን ባቄላ ዘርተን በሬ አናጭድም የሚለውን አስባችሁ ታውቃላችሁ? ምን ማለት ነው እንዴ? ሳይንስ እናቱ ሳይንስ ነው። ለራሴ ግራ ገብቶኛል። ለምንድን ነው እሺ በባቄላ ቆዳ ከበሮ የማንሰራው? በጣም እሱ ማጣያ ቀናበረብኝ። ሳይንስ አለ። እሺ ቁጥር 2 ማት ፊዚክስ ኬሚስትሪ ለምንድን ነው ኤክስን የምንፈልጋት? ኧረ ማት እንዴ በቃ ጨረስ። የደንክስ ሰው እኔንማ መክሰስ አለብኝ። ኧረ በእናታችሁ የተማሪ ክስ እኮ 1000 ብር ነው እና ይዳሉ በእናታችሁ እዚህ ጋር ኑሮ አስጠልቶኛል። ውጋይ በእናትህ እንካ ውጋይ ጨርሰኝ እንካ በእናትህ። ኧረ እዚህ ጋር ኑሮ አላስተምርም። ኧረ ቆይ ቲቸር እንደዚህ እኮ አይደለም። ጨርሰኝ በቃ እዚህ ጋር ስንት ልጅ እዛ ጋር ኤክስ ምናምን ትላለህ እንላለን።